እሺ አካውንቲንግ ሲባል ብዙዎቻችሁ ወይም ደግሞ አንድ ሂሳብ ሰራተኛ የሚሰራው ስራ ትርፍና ኪሳራ መስራት ብቻ ሊመስላችሁ ሰዎች አላችሁ። ግን ከትርፍና ኪሳራ ባሻገር ሀብትና ዕዳም እንዴት እንደሚሰራ በባለፈው ቪዲዮ አይተናል። ሌላው ደግሞ ትርፍና ኪሳራ ራሱ ሲሰራ እንዲሁ ዝም ተብሎ የግብር ውጣ አይነት ነገር አይሰራም። በአካውንቲንግ ሪከርድ ውስጥ ብዙ አይነት የተለያዩ አይነት ህጎች አሉ። እነሱን አብረን ያለን ዛሬ አካውንቲንግን በደንብ ጥጥት አድርጎ ለመረዳት 6 ኤሌመንቶችን ማወቅ አለባችሁ ብያችሁ ነበር ከዚህ ቀደም። 3ቱን ኤሌመንት አይተናል። ያው ሪቫይዝ ለማድረግ ያክል አሴት፣ ሊያቢሊቲ እና ካፒታል። ዛሬ የተቀሩትን 3ቱን ነው የምናያቸው። እነዚህ የተቀሩትን 3ቱን ኢንካም፣ ኮስት ኤንድ ኤክስፔንስ ኢንካም ስቴትመንትን ለመስራት ወይም ደግሞ የትርፍና ኪሳራ ቅድም መግቢያ ላይ እንዳልኩት የትርፍና ኪሳራ ለመስራት ልንገለገልባቸው የሚችሉ ኤሌመንቶች ናቸው እነዚህ ምናያቸው አሁን ማለት ነው። 4 ብለን ቀጥላ። አራተኛው ኢንካም ነው። ኢንካም ማለት እንግዲህ ሴልስ ኢንካም ሊሆን ይችላል፣ ሰርቪስ ኢንካም ሊሆን ይችላል። አንድ እቃ መሸጥ ከሆነ ሴልስ ኢንካም ተብሎ ሊጠራ ይችላል። የምትሰጡት ደግሞ አገልግሎት ወይ ለምሳሌ ፀጉር ቤት ከሆነ የፀጉር ቤት ከሆነ ሰርቪስ ኢንካም ሊባል ይችላል። ኢንካም ግልጽ የሆናችሁ ይመስለኛል። ብቻ አንድ ነገር ሸጣችሁ የምታገኙት እርን የምታደርጉት ነገር ነው። በ4000 ኮድ ውስጥ ይመዘገባል። 5ኛው ኮስት ኦፍ ሴልስ ነው። ኮስት ኦፍ ሴልስ በ5000 ኮድ ውስጥ ይመዘገባል። ኮስት ኦፍ ሴልስ ማለት ዳይሬክት ሊንክ ከሴልስ ጋር ከኢንካማችን ጋር ዳይሬክት ሊንክ አለው። ለምን? ለምሳሌ ስክሪፕቶ ወይም የስቴሽነሪ እቃዎች ነጋዴ ከሆንን መንገዛቸው ስቴሽነሪ እቃዎች ከአካፋይ ወይም ከጅምላ አስመጪዎች መንገዛቸው ስቴሽነሪ እቃዎች እነሱ ለኛ ኮስታችን ናቸው ማለት መልሰን የምንሸጣቸው ነገሮች ኮስት ይባላሉ። ለምሳሌ ለካፌ ቤቶች እንጀራ፣ አትክልት ምናምኖች ኮስታቸው ናቸው። አሁን ለምሳሌ እናንተ ስክሪፕቶ ስቴሽነሪ ነጋዴዎች አላችሁ ስክሪፕቶ ገዛችሁ አይደል? ያንን ስክሪፕቶ ግን እንደዚህ ለቢሮ አገልግሎት የምትገለገሉበት ከሆነ እሱ ኤክስፔንስ ይባላል። አድሚኒስትሬቲቭ ኤክስፔንስ ይባላል። በዛው ላይ ኤክስፔንስ ገባል ማለት ነው። ኤክስፔንስ ለቢሮ አገልግሎት የምታውሏቸው ልዩ ጥቃቅን ወጪዎች ኤክስፔንስ ውስጥ ይመደባሉ። ሌላው ኤክስፔንስ ውስጥ ከሚመደቡ ተለቅ ያሉ ነገሮች ደግሞ አንደኛው የቤት ኪራይ ነው። ሁለተኛው ለሰራተኛ ለቀጠራችሁ ሰራተኛ የምትከፍሉት ደሞዝ እሱም እንደ ኤክስፔንስ ያገለግላል። ሌላኛው ደግሞ በጣም ዩኒክ ከኤክስፔንስ ውስጥ ከሚመደቡ ነገሮች ደግሞ በጣም ዩኒክ የሆነው ደግሞ ዲፕሪሺዬሽን ኤክስፔንስ ይባላል። ይሄ ዲፕሪሺዬሽን ኤክስፔንስ ምንድን ነው? አሁን ኢንካም ስቴትመንት ወይም የትርፍና ኪሳራ ሪፖርት በምሳሌ ስንሰራ የምናይ ይሆናል። እሺ ለምሳሌ አንድ በሞባይል ንግድ ወይ በሞባይል ሱቅ ውስጥ ለመሰማራት ያሰበ ሰው ቤት ኪራይ 10,000 ብር ቤት ኪራይ ተከራየ። ከዛ የ20,000 ብር ዲስፕሌይ ገዛ። የ20,000 ብር ዲስፕሌይ ገዛ። ሊሸጣቸው ያሰባቸውን የአይፎን 17 ፕሮ ማክስ ደግሞ በሁለት የአይፎን 17 ፕሮ ማክስ በ500,000 ብር 250,000 ሁለት የአይፎን ስልክ ገዛ በ500,000 ብር አንዱን ብሎ 250,000 ብር ማለት ነው። ግን ይሄ ነጋዴ መሸጥ የቻለው አንድ ስልክ ብቻ ነው። እሱን በ300,000 ብር ነው የሸጠው። እንግዲህ በጀት ዓመቱ አለቀ ሰኔ 30። ከዛ የትርፍና ኪሳራ ወይም ደግሞ ፋይናንሻል ስቴትመንቱን አዘጋጅቶ ወደ ባለስልጣን መስሪያ ቤቱ ወይም ደግሞ ወደ ገቢዎች ሚኒስቴር መሄድ ይጠበቅበታል አይደል? ክሊራንስ ለማግኘትና ንግድ ፈቃዱን ለማደስ ማለት ነው። ስለዚህ ይህ ሰው ፋይናንሻል ስቴትመንቱን ሲያዘጋጅ ምን አደረገ?
ጠቅላላ የሰራው ገንዘብ ስንት ነው ብያቸዋለሁ። ወይም ደግሞ የሸጠው በሽያጭ ያገኘው ገንዘብ ስንት ነው ብያቸዋለሁ። 300,000 ብር ነው። 300,000 አደረገና ጠቅላላ ሞባይሎችን የገዛው በ500,000 አይደለ? ወጪውን ኮስት ብሎ 500,000 አለ አይደለ? ከዛ ኤክስፔንስ 20,000 ዲስፕሌይ የቤት ኪራይ 10,000 ብር ብሎ አሰርቶ ሄደ። ይሄ በጣም ፍጹም ስህተት ነው። በአካውንቲንግ ሪከርድ ወይም በአካውንቲንግ ህግ አሰራር እንዲህ አይደለም። አሁን አሰራሩ ነው ነገራችሁ። ይሄ ሰው ትክክል የሆነው ጠቅላላ ሽያጩ 300,000 መሆኑ ብቻ ነው። ኮስቱ 500,000 ብር አይደለም። አንድ ዕቃ ገዝታችሁ እስክትሸጡት ድረስ ለሽያጭ ሰው አንድ ሌላ ከስተመር መጥቶ እስኪገዛው ድረስ ከእናንተ እጅ እስኪሄድ ድረስ እናንተ ጋር ኢንቨንተሪ ሆኖ የሚቆዩ። ኢንቨንተሪ ማለት ስቶር ላይ እንዳለ ዕቃ እንደ ሀብታችሁ እንደ አሴታችሁ ሆኖ የሚቆየው። ልክ ሲሸጥ ግን ኮስታችሁ ይሆናል። ኮስታችሁ ሆኖ መመዝገብ ይችላል። በቃ ይዛል። ይሄ አካውንቲንግ ህግ ነው። አሁን ቀጥታ ግን 500,000 ካረገው እኮ በቃ ኪሳራ ነው። በቃ ሎስ ነው። ይሄ ሰውዬ ከግብር እየሸሸ ነው ብሎ ነው የሚያስበው የገቢዎች ሚኒስቴር ማለት ነው። ስለዚህ እንደዚህ አይሰራም። የተሸጠችው አንድ ስልክ ብቻ ነች። 300,000 አለ። ለዛች ስልክ የወጣባት ወጪ ስንት ነው? 250,000። እሷ ነው ኮስት መሆን የምትችለው ያቺ 250,000 ብር ብቻ ነው። የተቀረው 250,000 አሴት ላይ ነው የሚቀመጠው። ሜቢ ኔክስት ላይ ሊሸጥ ይችላል። የዛኔ ልክ ስትሸጥ ልክ እንዳሁኑ ኮስት ሆና መልሳ ኮስት ሆና እዚህ ጋር ትመዘገባለች ማለት ነው። ለዛኛው ዓመት ኮስት ሆናለች ማለት ለዛኛው ዓመት ኮስት ሆናለች። አይ ነው እኮ ግን ከባንክ አካውንት እኮ 500,000 ብር ነው ያወጣው እንትሉ ይችላልችሁ። ግን እኮ አለ ያ ገንዘብ እኮ በአይነት ተቀይሮ ደግሞ አለ እላችኋለሁ። ይሄ ደግሞ በገንዘብ ተቀይሮ እኮ በአሴት መልክ እኮ አለች ያቺ ስልክ። ስለዚህ ያቺ ስልክ ስላልተሸጠች ኢንቨንተሪ ትቀመጥና የተሸጠችው ስልክ ብቻ ኮስቷ ይገባል ማለት ነው። ሌላው ኤክስፔንስ 20,000 ዲስፕሌይ ያወጣው ኖ ዲስፕሌይ ታውቃላችሁ አይደል? የስልክ መደርደሪያ እሱ ፊክስድ አሴት ነው። ከአንድ ዓመት በላይ ልትገለገሉበት ወይም ማንም ሰው ከአንድ ዓመት በላይ ሊገለገልበት የሚችል ማቴሪያል ነው። ስለዚህ ፊክስድ አሴት ደግሞ አሁንም በአካውንቲንግ ሪከርድ ወይም በአካውንቲንግ ህግ ሙሉ ለሙሉ ወጪው አያያዝም። ፊክስድ አሴቶች ምንድነው የሚደረገው? ዲፕሪሺዬሽን ይሰላባቸዋል። የእርጅና ቅናሽ የሚባል ኮንሰፕት አለ። የፊክስድ አሴቱን 15% ብቻ 15% 20,000 ታይምስ 15% ሲካፈል ለ365 ያገለጣላ ያገለበት ቀናት ስንት ነው? ይሄ የአንድ ቀኑን ለማወቅ ማለት ነው። ስለዚህ የአንድ ቀኑን አወቃችሁ። የአንድ ቀኑ ታይምስ ባገለገለበት ቀን 15 ቀንም 35 ቀንም ሊሆን ይችላል። በዛ ተባዝቶ ነው ኤዱኬሽን ኤክስፔንስ ተብሎ እንደወጪ የሚያስል ነው። ስለዚህ እቺ 20,000ዋ 15% ተከፍላ ላገለገለበት ጊዜ ስትሰላ ወደ 200 ምናምን ብር ትመጣለች። እሷ ነች ተቀናሽ የምትሆነው እንጂ ሙሉ ለሙሉ አሁንም ተቀናሽ አይሆንለትም ይሄ ዲስፕሌይ አካውንት። ስለዚህ ይሄ ሰውዬ ትክክል ነው ያደረገው። አዎ 10,000 ብር የቤት ኪራይ 10,000 ብር ይዟል። ስለዚህ ይሄ ሰውዬ ትርፍ አለው ማለት ነው። ትርፍ አለው ይሄ ሰውዬ። ቅድም ኪሳራ ነበራ፣ አሁን ግን ትርፍ አለው። የትርፍ ግብር ይከፍል ግድ ይለዋል ማለት ነው። ይህን ይመስላል እንግዲህ አካውንቲንግ ባጭሩ። ይግባችሁ አይግባችሁ አላውቅም። ጥያቄ ጠይቁ፣ ኮመንት አድርጉ። አመሰግናለሁ።